ከረጅም ጊዜ ከ2000 ዓመታት በላይ ከአውሮፕላኖችና ከጭነት መርከቦች በፊት የጥንት የንግድ መስመሮች፣ አቧራማ መንገዶችና የበረሃ ጎዳናዎች የምስራቅና የምዕራብ ታላላቅ ስልጣኔዎችን ያገናኙ ነበር። ይህ ሰፊ አውታር የሐር መንገድ ወይም ሲልክ ሮድ ተብሎ ይጠራል። ስሙ በሚያብረቀርቀውና በተለይ በነገስታቶችና በዘመኑ ባለሀብቶች ተወዳጅ በሆነው የብርሃን ወንዝ በሚመስለው የቻይናውያን ሐር የተሰየመ ነው። በእርግጥ ይህ ስያሜ መንገዱ አገልግሎት በሚሰጥበት ጊዜ አልነበረም። በ19ኛው ክፍለ ዘመን በጀርመን ተመራማሪ ያገኘው ስያሜ ነበር። በዘመናችንም ቻይና በ2013 ቤልት ኤንድ ሮድ ኢኒሺየቲቭ በሚል አዲስ ፕሮጀክት አቅርባለች። በመላው እስያ፣ አውሮፓና አፍሪካ የንግድና የመሰረተ ልማት ግንኙነቶችን ለማሻሻል የተጀመረ ዓለም አቀፍ የልማት እቅድ ነው። የ21ኛው ክፍለ ዘመን ሲልክ ሮድ የተባለው ይህ ፕሮጀክት በባቡር በምድርና በባህር እስያን ከአውሮፓና አፍሪካ በማገናኘት የኢኮኖሚ እድገትን፣ ትብብርንና የባህል ልውውጥን ለማሳደግ ያለመ ነው። ሲልክ ሮድ የተጀመረው በቻይና ሃን ሰርወ መንግስት ከክርስቶስ ልደት ከ200 ዓመት በፊት አካባቢ ነበር። መነሻቸው ከቻይና የሆነ በቡድን የሚሄዱ ነጋዴዎች 6400 ኪሎ ሜትር መንገድ አቋርጠው ወደ ሰሜን ምዕራብ አውሮፓ፣ አፍጋኒስታንን አቋርጠው ወደ ሊቨንት ይሄዳሉ። ሊቨንት የሚባሉት እንደ ሶሪያ፣ ሊባኖስ፣ ዮርዳኖስ፣ እስራኤል፣ ፍልስጤምና ቱርክን የመሳሰሉ ሀገሮችን የያዘ ነው። ከነዚህ ከተሞች የሚመጡ መንገዶችን በሜዲትራኒያን ባህር ላይ ከሚገኙ ወደቦች ጋር ይገናኛሉ። ከዚያ ሸቀጦቹ በሜዲትራኒያን ባህር አቋርጠው አውሮፓ ይገባሉ። መጨረሻቸውም የስፔን ወደብ ነበር። ከቻይና የሚወጡ ነጋዴዎች ሐር፣ ሸክላና ሻይ የጫኑ ገመዶችን ይዘው ይሄዳሉ። ከህንድ ቅመማ ቅመሞችና እንቁዎች፣ ከአረብ ብርጭቆና ሽቶ፣ ከአውሮፓ ወርቅና ብር ወደ ገበያው ይቀርባል። ነገር ግን ከማንኛውም ውድ የገበያ ሀብት የበለጠ የህይወት ልምድን ይጋሩ ነበር። ባህልን፣ ሃይማኖትን፣ የጥበብ ልውውጥና የሩቅ ዓለምን የሚያገናኝ የእውቀት እድገት ይታይ ነበር። በሃን ሰርወ መንግስት በቻይናውያን የተፈላሰፉት እንደ ወረቀትና ባሩድ ያሉ ምርቶች በሲልክ ሮድ ምክንያት ወደ ምዕራቡ ዓለም የገቡ ሲሆን በባህልና ታሪክ ላይ ግልጽና ዘላቂ ተጽዕኖ ነበራቸው። በምስራቅና በምዕራብ መካከል በጣም ከሚሸጡት ዕቃዎች መካከልም ነበሩ። የወረቀት ወደ አውሮፓ መምጣቱ ጉልህ የሆነ የኢንዱስትሪ ለውጥ እንዲፈጠር አድርጓል። በወረቀት ላይ የተጻፈው ቃል ለመጀመሪያ ጊዜ የብዙሃን መገናኛ ዘዴ ሆኗል። ከጊዜ በኋላ የጀርመኑ የጉተንበርግ ማተሚያ ማደግ መጽሐፎችንና በኋላ ላይ ጋዜጣችን በብዛት በማምረት ሰፊ የዜና የመረጃ ልውውጥ እንዲኖር አስችሏል። በተጨማሪም የምስራቅ ቅመሞች በፍጥነት በምዕራቡ ዓለም ታዋቂ ሆነዋል እና በአብዛኛዎቹ አውሮፓ ውስጥ የምግብን ጣዕም ቀይረዋል። በተመሳሳይ መልኩ ብርጭቆን የማዘጋጀት ቴክኒኮች ከእስላማዊ ዓለም ወደ ምስራቅ ወደ ቻይና ፈልሰዋል። በሲልክ ሮድ ላይ ያሉ ተጓዦች በንግድ ብቻ ሳይሆን በሲልክ ሮድ መንገድ ዳር ባሉ ከተሞች በሚደረጉ የእውቀትና የባህል ልውውጥም ይሳቡ ነበር። ከነዚህ መካከል ብዙዎቹ የባህልና የመማሪያ ማዕከል ሆነዋል። ሳይንስ፣ ኪነ ጥበብና ስነ ጽሑፍ እንዲሁም የእጅ ጥበብ ስራዎችና ቴክኖሎጂዎች በዚህ መስመሮች የጉዞ ርዝመት ውስጥ ተከፋፍለው ወደ ማህበረሰቦች ተሰራጭተዋል እና በዚህ መንገድ ቋንቋዎች፣ ሃይማኖቶችና ባህሎችን አዳብረዋል። በህዝቦች ታሪክና ስልጣኔ ላይ ከፍተኛ ተጽዕኖ አሳድረዋል። በመላው እስያ ሃይማኖቶች እንዲሰራጭ መሰረታዊ ምክንያት ነበሩ። ቡድሂዝም በሲልክ ሮድ የተጓዘ ሃይማኖት አንዱ ምሳሌ ሲሆን የቡድሂስት ጥበብና የአምልኮ ስፍራዎች በአፍጋኒስታን ባሚያን፣ በቻይና በዊታይ ተራራና በኢንዶኔዥያ ቦርቦዶሮ ይገኛሉ። ክርስትና፣ እስልምና፣ ሂንዱይዝምና ዞሮስትሪያኒዝም በተመሳሳይ መንገድ ተሰራጭተዋል። ተጓዦች ያጋጠማቸውን ባህሎች በመቅሰም ከዚያም ወደ ትውልድ ሀገራቸው ከነሱ ጋር ይዘው ይገባሉ። ለምሳሌ ሂንዱይዝምና በመቀጠል እስልምና ወደ ኢንዶኔዥያና ማሌዥያ የገቡት ከህንድና ከአረብ ባህረ ገብ መሬት በሚጓዙ የሲልክ ሮድ ነጋዴዎች ነው። በእስያ የሮማውያን ግዛት ቀስ በቀስ በመጥፋቱና በሌቫንት የአረብ ኃይል ሲጨምር የሲልክ ሮድ ከጊዜ ወደ ጊዜ ደህንነቱ ያልተጠበቀና ለጉዞ የማይመች ሆነ። እንዲሁም ኦቶማኖች ከተነሱ በኋላ ወደ አውሮፓ ለሚያልፉ ሸቀጥ ግብር ማስገበር በመጀመራቸው ሌላ አማራጭ መፈለግ ተጀመረ። በ13ኛው እና በ14ኛው ክፍለ ዘመን መንገዱ በሞንጎላውያን ስር እንደገና ታድሶ ንግዶች ቀጥለዋል። በዚያን ጊዜ የቬኒሱ ማርኮ ፖሎ ወደ ቻይና ለመጓዝ የተጠቀመው ይህንኑ ሲልክ ሮድ ነው። ለብዙ መቶ ዘመናት የሲልክ ሮድ ለነካቸው ሀገሮች ህይወትን እና ብልጽግናን አምጥቷል። ሆኖም ከጊዜ በኋላ አዳዲስ የባህር መስመሮች በመፈጠራቸው የድሮውን የጎዳና መንገዶች ተክተዋል። በአንድ ወቅት ስራ የበዛባቸው መንገዶች ቀስ በቀስ በታሪክ ውስጥ ጠፍተው ተረስተዋል።
ዛሬ የሲልክ ሮድ በወደቦችና ከተማዎች ማለፉን የሚያመላክቱ ብዙ ታሪካዊ ህንጻዎችና ሐውልቶች አሁንም ቆመዋል። ነገር ግን የዚህ አስደናቂ የመንገድ መረብ በብዙ የተለያዩ ግን እርስ በርስ የተያዙ ባህሎች፣ ቋንቋዎች፣ ልማዶችና ሃይማኖቶች ከ2000 ዓመታት በላይ በእነዚህ መስመሮች ውስጥ በመንጸባረቁ የበርካታ ህዝቦች፣ ነጋዴዎችና ተጓዦች መሻገሪያ የንግድ ልውውጥን ብቻ ሳይሆን ሰፊ የባህል መስተጋብር ሂደትን አስከትሏል። ለዛሬው ዓለም አቀፋዊ የንግድ ስርዓት መሰረት የጣለ ሲሆን እንደ ቻይና ቤልት ኤንድ ሮድ ኢኒሺዬቲቭ ያሉ ዘመናዊ ጅምሮችን አነሳስቷል። በነገራችን ላይ በ14ኛው መቶ ክፍለ ዘመን አጋማሽ ላይ በአውሮፓ ለተነሳው ጥቁር ሞት ወረርሽኝ መንስኤ የሆኑ ባክቴሪያዎች በዚህ በሲልክ ሮድ መንገድ ከቻይና እንደመጣ ይታመን ነበር። ጥቁር ሞት በተለይ በአውሮፓ ለ5 ዓመታት የቆየ ተላላፊና ገዳይ በሽታ ሲሆን በወቅቱ የአውሮፓን ግማሽ ያህል ህዝብ የጨረሰ ወረርሽኝ ነበር። ልክ እንደ ዘመናችን ኮሮና ማለት ነው።